ጠላት ከሚያዘገይባቸው ምክንያቶች ውስጥ አንደኛው ትዕቢት ነው። ትዕቢት ያዘገያል። ታውቃላችሁ አይመስላችሁ? እግዚአብሔር ለትሑታን ጸጋን፣ ትዕቢተኞችስ ይዋረዳሉ። የትዕቢተኛው ክብሩ ምኑ ነው? መዋረዱ ነው። የእግዚአብሔር ቃል ይናገራል። በዘኍልቍ 12 ላይ ማርያም የምትባል ሴት ከአሮን ጋራ በሙሴ ላይ አንጎራጉሩ ይላል የእግዚአብሔር ቃል። አያችሁ? እነዚህ ሶስቱ ከአንድ ቤተሰብ የወጡ ናቸው። ታውቃላችሁ? ሙሴ፣ አሮንና ማርያም እና ማርያምና አሮን ካህኑ እግዚአብሔር የቀባው ሰው ነው። ካህን ነው አሮን። ታውቃላችሁ? በለምጽ ያልተመታው በነገራችን ላይ ካህን ስለሆነ ብቻ ነው እሱ አይደለም። እግዚአብሔር በለምጽ ሳይመታው ተቆጥቶ ሲሄድ ለምጹ ያረፈው ማርያም ላይ ነው። አሮንም ላይ ግን የእግዚአብሔር ቁጣ ነበር። ኢትዮጵያዊቲቱን ስላገባ በሙሴ ላይ ማንጎራጎር ጀመሩ። እንዲህ አሉ፣ እኛ ነብይ አይደለንም? እንዲህ አሉ። ነብይ ነች እኮ ማርያም። ታውቃላችሁ? በነገራችን ላይ እግዚአብሔር ቃል ስለ ማርያም ነብይቱ ማርያም ከበሯን አንስታ ሲላላያችሁ ነብይ ነች እኮ። እኔ አለ በህልምና በራእይ እናገረዋለሁ። ማንም ነብይ በመካከላችሁ ቢኖር ባሪያዬን ሙሴን ግን እንደሱ አይደለም፣ አፍ ለአፍ እናገረዋለሁ። የጠራቸው ደግሞ ወደ መገናኛው ድንኳን ነው። የመገናኛው ድንኳን የክብሩ መገለጫ የበረከት ቦታ ነው። በእግዚአብሔር ቤት ውስጥ የመዋረድ ስፍራና ለምጽ መቀበል ለነብይቱ ሆነባት። እግዚአብሔር ወደ ድንኳኑ መጣ፣ ደመናው ጋረዳቸው። ብዙ ጊዜ ከደመና ውስጥ የክብር ድምፅ ነው የሚመጣው። የቁጣ ድምፅ ሲመጣ ያሳዝናል። አይገርማችሁም? እግዚአብሔር ተቆጥቶ ሄደ፣ ደመናው ብድግ ብሎ ሄደ። እግዚአብሔር ሲቆጣ ክብር አይኖርም። ሲሄድ ልክ በለምጽ ተመታ፣ ገላዋ ሁሉ ነጭ ሆኖ ነበር። አሮን ወደ ሙሴ መጣና እባክህ ምሕረት አድርግልን በድለናል። ሙሴ ከምድር ካሉ ሰዎች ሁሉ ይልቅ ትሁት ነበር። እግዚአብሔር ላይ ጮኸ፣ ፈውሳት አለው። አይኖርም አለ እግዚአብሔር። አባቷ ምራቁን ቢተፋባት እንኳን 7 ቀን ካልተዘጋባት አልፈውስም አለ እግዚአብሔር። 7 ቀን ህዝቡ እንዳይጓዝ ተዘጋ። ሰዓቱ የጉዞ ጊዜ ነበር። ተስተጓጎለ ከ7 ቀን ጉዞ እሷን በመጠበቅ። አያችሁት? አንዳንድ ነገሮች የሚያዘገዩት እንደዚህ አይነት ነገሮች ናቸው። አንደበት እሳት ነው፣ የፍጥረትን ሩጫ ያቃጥላል። ታውቃላችሁ? በራሳችን የአንደበት ንግግር እግዚአብሔር በጉዞ ላይ እያለ እናስቆማቸው ብዙ ነገሮች እንዳሉ እኮ ራሳችን በዚህ ጉዳይ ኃላፊነት እንወስዳለን። እግዚአብሔር አይወስድም። እውነቴን ነው የምነግራችሁ። አሮን ግን ካህን ስለነበረ እግዚአብሔር በለምጽ አልመታውም። ግን የአሮንን እድሜ ስታዩት ዘመኑ ለማገልገል የበቃውን ያህል አይደለም የኖረው። በነገራችን ላይ አይደለም አንዴ ጥጃ ይሰራል፣ አንዴ ያው በዘመኑ የሚዋልል መሪ ነበር አሮን ማለት። እግዚአብሔር የፈለገውን የሚያደርግም አልነበረም። ህዝቡ የፈለጉትን የሚሰጥ አገልጋይ ነበር። ተወዳጅ አገልጋይ ነበር። እንደ ስኳር የሚጣፍጥ አርግልን ያሉትን ሁሉ ያደርግ ነበር አሮን። በቃ ስጠን ያሉትን ሁሉ ይሰጣል፣ እየጠፈጠፈ ይሰራላቸው። እኛ ከግብፅ ያወጣን የሚሸኘን የሚወስደን ጣዖት ስራልን ወይ አምጡ ጆሮአችሁ ላይ ያለው እንዴት እንደዚህ ያደረግ ሲባል እንዴ እሳት ላይ ጣልኩትና ጥጃ ወጣ አለ። በእውነት አሁን ወርቅ እሳት ላይ ተጥሎ ጥጃ ይወጣል? አይወጣም። አያችሁት? በህዝቡ ጊዜ ላይ ይቀልድ የነበረ መሪ ነበር አሮን። ሙሴ ግን እንደሱ አልነበር። በጣም በእግዚአብሔር አጀንዳ የማይደራደር፣ በእግዚአብሔር ጊዜ ላይ የማይዘገይ፣ ፈጣን፣ ህዝቡን የማያዘገይ አስገራሚ መሪ ነበር። ስለዚህ ትዕቢት፣ ቅሬታ፣ የፍርድ መንፈስ እነዚህ ያዘገያል። ምክንያቱም በረከት አያመጡም። እግዚአብሔር ይሰማል፣ ያያል። መንፈስ ዓለም ሁሉ ጊዜ ይሰማል፣ ያያል። ምንናገረው ንግግር አፌክት እንደሚያደርገን እንድናውቅ ይገባል። በሁለተኛ ደረጃ ይቅርታ አለማድረግ፣ ፎርጊቭነስ። ይቅር አለማለት
እኛ እንደምናስበው ሲመቸን ይቅር እንላለን የሚባል ነገር የለም። በመሰረቱ ክርስትና ጌታ እንደሚወድ መኖር ነው እንጂ እኛ እንደምንፈልገው እኮ መኖር አይደለም። ኤፌሶን 4:26 እስከ 27 ድረስ ተቆጡ ይላል። አትቆጡ ይላል። ተቆጡ፣ መጥፎ ነገር ስታዩ ተቆጡ፣ ግን በቁጣችሁ ላይ ፀሐይ ግን እንዳይገባ ቀለል አድርጉትና ይለፍ። አሜን ነው። ይህንን ስላችሁ በጽድቅ ጉዳይ ላይ አትቆጡ አይልም እግዚአብሔር ቃል። ተቆጡ፣ ተነጋገሩ፣ አይንጋ፣ ዛሬ የሆኑ ልባችሁ ይፈወስ፣ ነገ የኔና የናንተ አይደለም። ብዙ ሰው ፈውሱና ታምራቱ ደስታው የሚዘገየው ይቅርታ ስለማያደርግ ነው። ይቅር ስለማይል ይቅር ቢል እንኳን ከልቡ አይደለም ስለማይተው ነው። ልባችን ሲፈተሽ የይቅርታችን ጥልቀት የቱ ድረስ ደርሶ ይሆን? እግዚአብሔር ይፈውሳል። አሜን። በእውነት ንጹህ ልብን ይፍጠርል። በረከታችን ይዘገያል፣ ፈውሳችን ይዘገያል፣ ታምራታችን ይዘገያል። ጌታ ሲመጣ እንዳይባርከን እንቅፋት ይሆናል። ለምን? ይቅር ስለማንል፣ ይቅርታ ስለማናደርግ። ስለዚህ ይቅርታ አለማድረግ ለሰይጣን በር ነው፣ መግቢያ ነው ማለት ነው። ቁጣን ማቆየት መንፈሳዊ እድገትን ያዘገያል። ሌላው ደግሞ ስንፍና ያዘገያል። ስንፍና ክፉ በሽታ ነው። ስንፍና ታውቃላችሁ? ይሄን ስንፍና በነገራችን ላይ በእንግሊዘኛ ስሙ ምን ይባላል መሰላችሁ? ስሎዝፉልነስ ይባላል። ስሎት የምትባለው እንስሳ ብራዚል አካባቢ የምትኖር ነች። ዛፍ ላይ ነው የሚኖረው እና ሲሄድ ዝቅ ያለ ቀስ ያለ ነው። በጣም ከሱ ስም ጋር የተያያዘ ነው። ስሎት ትባላለች። በብራዚል እና ዝናብ ባለባቸው ደኖች ውስጥ የሚኖር ነው። አይታችሁት ከሆነ ወይም ጎግል አድርጋችሁ ቼክ አድርጉት። ስሎት ትባላለች ይባላል እና በዚህ እንስሳ የተመደበ ነው። አንደኛ እንስሳ ነው፣ ሁለተኛ ስንፍና። በቀን ከ15 እስከ 20 ሰዓት ያህል ይተኛል ይህ እንስሳ። በነገራችን በዛፍ ላይ ጊዜውን ያሳልፋል፣ ያጠፋል፣ ተንጠልጥሎ ተኝቶ ያሳልፋል። ከብዙ እንስሶች ይልቅ ዘገምተኛ ስለሆነ በስንፍና በሱ ይመሰላል። አንዳንድ ሰው የሰጣችሁትን ኃላፊነትና ሪስፖንሲቢሊቲ ለመጨረስ ዓመት ይፈጅበታል። ስንፍና ሰውን ከጸሎት፣ ከንስሐ፣ ከአገልግሎት፣ ከእግዚአብሔር ጥሪ ያዘገያል። ሰምታችኋል አይደል? እንስሶች ሁሉ ጠላት መጣ ተባለና ለሰልፍ ወጡ አሉ፣ ለውጊያ። ከዛ ድል አድርገው ተመለሱ እና ሚስቶቻቸው በር ላይ ቆመው እያሉ ሲቀበሏቸው የቅንቡርስ ሚስት ወጣችና ደስ ብሏት ባሏ ስለተመለሰ ስትል ዞር አለና ገና እየሄድኩኝ እኮ ነው አላሉ። ለካ ያው የቅንቡርስን አካሄድ ታውቃላችሁ። እና ስንፍና እንደዚህ ያደርጋል። አልጋ ላይ ስንገለባበት፣ ኑሮ ላይ ስንገለባበት፣ አንዳንድ ሰው ፕላኑ ብዙ ነው፣ ያልተጠራበት ነገር ውስጥ ሁሉ ሲገለባበት፣ ማይመለከተው ነገር ሁሉ ሲገለባበት፣ ማይኖርበትን ቤት ሲገነባ ናስቲለው፣ ስለ ናስቲለው ነግሬያችሁ የለ? ናስቲለው ማለት በጥሩ አማርኛ እስኪጠራው እስኪሞት ማለት ነው። ናስቲለው ሰኞ ጎልጓሎ ነው፣ ማክሰኞ ምናምን፣ ሮብ አጨዳ ነው፣ ሐሙስ እንደዚህ ነው፣ አርብ ምናምን ነው። ናስቲለው ኮት ገዛ መቼ ሊለብሰው ነው ይባላል። ናስቲለው ኮቱን እንኳን የሚለብስበት ጊዜ የለው። እግዚአብሔር እንኳን 6 ቀን ሰርቶ ሰባተኛው ቀን ላይ እኮ ረፍት አድርጓል ይላል እግዚአብሔር። ከእግዚአብሔር የሚበልጡ ሰራተኞች አሉ። ምንም ጊዜ የላቸውም። ቢዚ ነኝ፣ ለሁሉ ነገር ቢዚ ናቸው።
በጣም ቢዚ ነኝ። ሁላችንም 24 ሰዓት ነው የተሰጠን። ሁሉ ነገር ተመጥኖ በጊዜው ውስጥ ግን እንዲጠናቀቅ ይቻላል። ቤት የሚሰራው በጥበብ ነው። ክብር ለኢየሱስ ይሁን። እግዚአብሔር ጥበብን ይስጠን። ለጥበብ ጸልዩ። ብዙ ጊዜ በእውነት እንዴት አድርጌ ስራዬን ላጠናቀው ዊዝደም። እኛ ደግሞ የክርስቶስ አእምሮ ያለን ሰዎች ያ ጥበብ ተሰጥቶናል እኮ። ስለዚህ የመጀመሪያው ቸልተኝነት የሆነ ስንፍና ነው። ቅድም እንዳልኳችሁ እንደ ስሎት። በምሳሌ 6:6 አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዱን ተመልከት፣ ጠቢብ ሁን። አለቃና ገዢ ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋን በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛ ዘንድ ጥቂት እጅን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል። መንፈሳዊ ችጋርም አለ። በነገራችን የሚተኛ ሰው የሚሰጠው ነገር የለው አይደል? ለመቀበል ጊዜ የሌለው ሰው መስጠት ይችላል? እግዚአብሔር በሰጠን ጊዜ መቆም፣ መቀመጥ፣ በእግዚአብሔር ፊት መገኘት፣ ፊቱን መፈለግ፣ ለቃሉ ጊዜ መስጠት ሲቻል። ሌላኛው ስንፍና ያመለካከት ወይም ያስተሳሰብ ድህነት ነው። ዲግሪ አለው፣ ማስትሬት አለው፣ የሆነ ነገር አለው። ነገር ግን አመለካከቱ ምንድነው? ትምህርታቸው ምንም ያልጠቀማቸው ሰዎች፣ ዊዝደም የላቸው። አያሳዝንም? አያሳዝንም? አስቡት። የከበረ የምድር እውቀት አላቸው፣ እጅግ ጥልቅ የሆነ። ከነዚህ ውስጥ አንዱ ናባል ነው። ናባል የከበረ ከበርቴ፣ በጎቹን ለማሸለት እንኳን ድል ያለ ድግስ ነው የሚያስደርገው። ነገር ግን ሰነፍ ነው ይለዋል እግዚአብሔር። በጊዜው የሚሆነውን የእግዚአብሔርን ሐሳብ የመመርመር አቅም የለውም። ዳዊት ማን መሆኑን የማያውቅ በእስራኤል ውስጥ የለም። እሱ በግ እያሸለተ ስለ ዳዊት አያውቅም። ዳዊት ማን ነው? ከጌቶቻቸው የኮበለሉ ብዙ ሰዎች አሉ የሚል ነው። እስራኤልን እንዲጠብቅ እግዚአብሔር ያስነሳው ሰው መሆኑን ምድር ሁሉ ያውቃል ስለ ዳዊት። እስራኤልን የምታወጣና የምታገባ አንተ ነህ እየተባለ ስለ ዳዊት የማያውቅ ሰው የለም። ናባል ግን አያውቅም፣ አልሰማም። በጎች ያሸልታል፣ ቢዚ ነው፣ ገንዘብ ይቆጥራል። በእግዚአብሔር ቤትና በራእይ ጉዳይ ግን እውቀቱ ዜሮ ነው። እንደዚህ አይነት ደግሞ ስንፍና አለ። የጥበብ ሁሉ መጀመሪያ እግዚአብሔርን ማወቅ ነው። ጥበብ ከእግዚአብሔርን ማወቅ ይጀምራል። እግዚአብሔርን ለማያውቅ ሰው ሰነፍ የሚለው መጽሐፍ ቅዱስ ነው፣ እኔና እናንተ አይደለም። የጥበብ ሁሉ ምንጭ እግዚአብሔር ነው። እግዚአብሔርን የሚያውቅ ሕዝብ ያደርጋል፣ ይበረታል። የእግዚአብሔር ቃል አሜን ነው። ስንፍና የእግዚአብሔር መሳሪያ አይደለም። የአስተሳሰብ ድህነት የእግዚአብሔር ፈቃድ አይደለም። በሎዶቅያ ቤተክርስቲያን የተጻፈው ምስኪን የተራቆትክ ድሃም እንደሆንክ እነግርሃለሁ። ሎዶቅያ እኮ ሀብታም ነኝ አንዳች እንኳን አያስፈልገኝም የምትል ነች። ከኔ የምትገዛውን ኩል አጥርተህ ታይ ዘንድ ኩል ከኔ ግዛ አለው ጌታ ኢየሱስ እኮ። ሎዶቅያ ቤተክርስቲያን ሁሉ አለኝ አንዳች አያስፈልገኝም ትላለህ አለ። በራድ ወይ ትኩስ አይደለም፣ ገና ካፌ ልተፋ ነው። በምሳሌ 6:32 ላይ ከአመንዝራ ጋር የሚሄድ አይምሮ የለውም፣ ነፍሱን ያጠፋል ይላል። ኮንሲኩዌንስ የሚመጣውን አያውቅም፣ ሊመጣ ያለውን ጥፋት አያውቅም ማለት ነው። እነዚህ ነገሮች ያዘገያሉ። ከዚያ በኋላ የሚያዘገይ ነገር ዓለምና በዓለም ያለውን አትውደዱ ይላል እግዚአብሔር ቃል። ዓለምን መውደድ አመንዝሮች ከእግዚአብሔር ጋር ምንድን ነው? ጠብ ነው። ዓለምና በዓለም ያለውን አትውደዱ የሚለው በዓለማዊ ስርዓት አትመላለሱ ማለት ነው። እንደ እግዚአብሔር ፈቃድ እንደ ፈቃዱ ተመላለሱ። በዓለም ያለው የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ነው። በዚህ ውስጥ ያለ ሰው ከእግዚአብሔር ነገር ይዘገያል። በመጨረሻ ጥርጣሬና ፍርሃት ያዘገያል። አንዳንድ ጊዜ እግዚአብሔር ሰላም ነው እያለ ርብሽ የሚል ሰው አለ። የሁከት መንፈስ በኢየሱስ ስም ስልጣን መንገድ ሰላም ሆኖ ምንድን ነው የምትታወቀው? ሁከት እኮ አጋንንታዊ ነገር፣
ያዘገያል። ለምን ይመስላችኋል? ፍርሃት፣ ሁከት፣ ጭንቀት፣ በቃ በሰላም ሀገር መበጥበጥ፣ መረበሽ የሰይጣን መሳሪያ ነው። እግዚአብሔር ካየልን ግብ የሚያደናቅፍ ሰላማችሁን የሚወስድ ነው። ሁከት፣ ፍርሃት፣ ጥርጥር። የሚጠራጠር ሰው አንዳች ነገር ከጌታ ዘንድ ሊያገኝ አይቻልም። ጥርጥር፣ ፍርሃት እንደ ጴጥሮስ ምን ሆነ? ጴጥሮስ በፈራ ጊዜ ሰመጠ። አትፍራ፣ እኔ ላንተ ጋሻ። እግዚአብሔርን ይዞ ፍርሃት አይሰራም። አሜን ነው ወይ? የሚያሻግረን ማን ነው? ብድል የሚሰጠን ማን ነው? ጠላት የፍርሃትን መንፈስ ሲዘራ ቆማችሁ በኢየሱስ ስም ስልጣን፣ አንተ የፍርሃት መንፈስ ሂድ ከዚህ በሉት። ስለዚህ ጥርጣሬና ፍርሃት ከእግዚአብሔር ድምፅ ያዘገያል። እግዚአብሔር ካየልን በረከትና ጉዞ ያዘገያል። አትፍሩ፣ አትፍሩ። እነዚህ ነገሮች ያዘገያሉ። ስለዚህ ማዘግየት የማን መሳሪያ ነው? የሰይጣን።